እዚህ ቀን አደረሳችሁ እንኳን ለዚህ ቀን አበቃችሁ። ሙሽራው ሲደል ይባላል። እሺ ሙሽራ ከቤት ሲወጣ በሀገራችን ወግና ባህል መሰረት ይመረቃል ወይ ተሰማ። እናንተም እንደ ባህላችሁ እንደ ወጋችሁ በጉራጌ ሄሪ ሁሉ ሙሽራው ያመረቃልና ተባለን። በድጋሚ ለጂ መልካም የትዳር ዘመኑነት እልል ይባላል። ምርቃኑን የሚጀምሩልን አክስቶች ይሆናሉ። ከአክስቶች ስንጀምር ወይዘሮ ፋንቱ ምርቃኑን የሚጀምሩልናል። ወደ እሳቸው ይህን ሰርግ የአብርሃምና የሳራ ሰርግ ያለው እድሜና ጤና ይስጣቸው። እናት አባታቸውን እንዳስከበሩ እነሱም ደግሞ እናት አባት የሚያስከብር ዘር ይሁን ይሁን። ለዚጌ ለባዮችኛ እድሜ ይስጥልን ያቆይልን ወይዘሮ ወይንሸት። አሁንም ደግሞ ወይዘሮ ፋንቱ ምርቃኑን የሚቀጥሉልን ወይዘሮ ወይንሸት ጨርሰን ወደ ምርቃት በሰማይ የጽጌ ባል ገለጽኩልናል። የኩልምኛ ጦርኩ የዘመድ ያዝማዴ ሁሉም ትጦር ባይሁን ያጀነህ ይሏን ቃጤማ የቂናለህ ተዘይን ይባል ለዚህ ይሁን ለአገርኛ ይሁን ለባዮችኛ ይሁን ወይዘሮ ወይንሸት እናመሰግናለን። ምርቃኑን የሚቀጥልልን አጎት አቶ ታደሰ። እሺ እንግዲህ ይሄ ሰርግ የደስታ የፍቅር በመጀመሪያ እንዲሆንልን እንመኛለን። እመኛለሁ ልጃችን ሄሪውን ለአገርኛ ሄሪውን እድሜ ታደሰ። ምርቃኑ ይቀጥላል። አጎት አቶ እንግዳ ወርቅ ዛሬ ቀኑን በሰላም ታስጀምረን በሰላም ያስጨርሰን። እኛን አክብረን ዝግጅትን እዚህ ለማስታወስ ስለፈለግ ከነባቶቹ እግዚአብሔር ይባርካችሁ። አጎቱን ምርቃን የሚያሳርግልን አጎት ሰለሞን። ባህላችን የተባረከ ይሁን። የአብርሃምና የሳራ ጋብቻ ይሁንላችሁ። እኛን አክብራችሁ እዚህ እንደመጣችሁ እግዚአብሔር ይጠብቃችሁ። አሁን ደግሞ ወልደው አሳድገው አስተምረው ለዚህ ያበቁ ቤተሰቦች እናትና አባት አሉ። ስለዚህ ምርቃኑን የሚቀጥሉልን የሙሽራው አባት አቶ አበበ የወለዳችሁትን ይባረክላችሁ። እንደዚህ ያጅባችሁ ልጅ ያሳያችሁ ፈጣሪ አምላክ ያሳያችሁ። እኛም ሽማግሌዎች ነንና ጤናቸውን ይስጣል። እሱም ደግሞ ባለበት ከመልካም ልጆች ከትዳራችን ነው የመጣው ነገር ወንድሜው ሴትም የዛሬ ዓመት እንድንሰማ ያድርግልን። ፈጣሪ አምላክ ሀገራችን ሰላም ያድርገው። እድሜ ይስጥልን ያቆይልን። ምርቃኑን የሚያሳርጉልን የሙሽራው እናት ወይዘሮ ገነት ይላሉ። ከዛ በኋላ አለም እያያቸው ሰዎች ይባሉ ማለት ነው። ወደ ቤታቸው